የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት። የነን ውቨን ባግስ ወይንም ያልተሸመኑ ጨርቅ ቀረጢቶች በሰለጠነው ዓለም የተለመዱና ከሚዘወተሩ የቁሳቁስ መያዣዎች መካከል በከፍተኛ ደረጃ ጥቅም ላይ የሚውሉ ምርቶች ናቸው። እንደ አውሮፓውያን አቆጣጠር በ1970ዎቹ አካባቢ የደህንነት ስጋት የሆኑትን የፕላስቲክ ከረጢቶችን በመተካት አማራጭ ሆነው በመደበኛ አጠቃቀም በምዕራቡ ዓለም አገልግሎት ላይ መዋል ከጀመሩበት ጊዜ አንስቶም በመላው ዓለማችን ከፍተኛ ተቀባይነትን አግኝተዋል። በተለይም የዓለም ስጋት በሆነው የአካባቢ ደህንነት ጥበቃ ንቅናቄ ውስጥ ከተወሰዱ መልካም እርምጃዎች መካከል በቀዳሚነት የሚጠቀሱ ሲሆን የአካባቢ ደህንነትን ኢኮ ፍሬንድላይነስን ከመጠበቅም ባሻገር ጥቅም ላይ ከዋሉ በኋላም በስብሰውም ለአፈር ማዳበሪያነት ተጨማሪ ጥቅም መስጠታቸው እንዲወደዱ አድርጓቸዋል። የነን ውቨን ባጎች ወይንም ያልተሸመነ ጨርቅ ቀረጢቶች ለመጀመሪያ ጊዜ አገልግሎት ላይ የዋሉትም ለሾፒንግ ባግስ ሲሆን በሱፐርማርኬቶችና የግብይት ማዕከሎች ላይ አገልግሎት መስጠት ጀምረዋል። በሱፐርማርኬቶችና የግብይት ማዕከሎች ውስጥ ከአንድ አገልግሎት የፕላስቲክ ጥቅም በላይ በተቃራኒው ብዙ ጊዜ የሚጠቀሙባቸው ስለነበሩ ተመራጮች አድርጓቸዋል። በመቀጠልም የሕክምና ዕቃዎች ሜዲካል ዩዝስ ለሽፋንና ንጹህ አካባቢን ለመፍጠር የተሻለ አማራጭ ሆነው ተገኝተዋል። ለምሳሌም ያልተሸመነ ጨርቅ ወይንም ነን ውቨን ጨርቅ የጤና አገልግሎት መሸፈኛዎች ወይንም ማስኮችን ለማምረትም ውለዋል። የኢንዱስትሪ አጠቃቀም ኢንዱስትሪያል ፓኬጂንግ ውስጥም ትልቅ አገልግሎትን ሰጥተዋል። ቀላል ሸቀጣ ሸቀጦችን ለመጫንም እንዲሁም በዋጋም በአጠቃቀም ቀላልና ርካሽ ሆነው በንግዱ ዓለም ውስጥ ተወዳጅ ለመሆን በቅተዋል። በአሁኑ ጊዜም በተለያዩ ዓለማችን ሀገራት ውስጥ በሸቀጣ ሸቀጥ የምግብ ምርቶች መያዣነት በፋሽን በትምህርት ዕቃዎችና በብራንዲንግ የግልና የቡድን ንግድ ዓለሙን በማቀላጠፍ በስፋት ጥቅም ላይ በመዋል ላይ ይገኛሉ። በኢትዮጵያም በያዝነው ዓመት የፌስታል ቀረጢቶችን ለመከልከል በወጣው አዋጅ መሰረት በሚቀጥሉት ዓመታት ሙሉ በሙሉ ጥቅም ላይ እንደሚውሉም ውሳኔ ተላልፎባቸዋል። በዚህም በአገራችን የተጀመረውን የአካባቢ ጥበቃ ሥራ የሚያጠናክርና ከፕላስቲክ ባግ ወደ ነን ውቨን ባግ ያለውን ሽግግር አካባቢያዊና ዓለም አቀፋዊ ተግዳሮቶችን የሚያቃልል ስለመሆኑም ባለሙያዎች ይናገራሉ። ነን ውቨን ባጎች በዘመናችን ከፕላስቲክ ባጎች የተሻለ አማራጭ ሆነው የተለያዩ አይነቶችና ዓላማዎችም አሏቸው። በሚከተሉት ምክንያቶችም ነን ውቨን ባጎችን መጠቀም ለሀገር ትልቅ ጥቅም አለው። ለአካባቢ ደህንነት ተስማሚ መሆናቸው ኢኮ ፍሬንድሊ አንድ ጊዜ ብቻ ተጠቅመን ከምንጥላቸው የፌስታል ቀረጢቶች ባሻገር በተቃራኒው ነን ውቨን ባጎች ብዙ ጊዜ የሚያገለግሉና በቀላሉም በስብሰው ከአፈር ጋር መቀላቀል የሚችሉ በመሆናቸው ጠንካራና ረጅም የሆነ አገልግሎት የሚሰጡ መሆናቸው በጥንካሬያቸው የተለዩ ሲሆኑ ከፍ ያሉ ክብደቶችንም ሊቋቋሙ የሚችሉ በመሆናቸው የአስቤዛ ሸቀጣ ሸቀጦችን፣ አልባሳትን፣ መጻሕፍትን ወዘተ መያዣነት በአማራጭነት ማገልገላቸው ነው። እንዲሁም በተለያዩ ይዘቶችና ዲዛይኖች መዘጋጀታቸው ተመራጭ ያደርጋቸዋል። በተለያዩ ቀለሞች፣ መጠኖችና ዲዛይኖችም ይዘጋጃሉ። ለንግድ ዓላማ ከፈለጉ
የድርጅት ሎጎ፣ የንግድ ስም ወይንም ዲዛይን በመጫን ማስተዋወቅም ይችላሉ። ለአያያዝ ምቹ መሆናቸውም ሌላው ተመራጭ የሚያደርጋቸው ማንነታቸው ነው። የናኑቨን ባጎች ለአካባቢ ጥበቃ፣ ለንግድ ተቋማትና ለሸማቾች ለዕለት ተዕለት አጠቃቀም ብቁና ምቹ ናቸው። ከፕላስቲክ ባግ ወደ ናኑቨን ባግ ለሚደረገው ሽግግር አጋዥ የሆኑ ማምረቻ ማሽኖች በተለያዩ ደረጃዎች በተለያዩ ሀገራት የሚመረቱ ሲሆን በቻይና፣ በህንድ፣ በቱርክና ሌሎችም የአውሮፓ ሀገራት ውስጥ በስፋት ይመረታሉ። ማሽኖቹ ከአነስተኛ ካፒታል እስከ ከፍተኛ ካፒታል ኢንቨስትመንት ሊሰራባቸው የሚችሉ ሲሆን በቤት ውስጥ ከሚሰራባቸው እስከ ትልቅ ኢንዱስትሪ ሊገነባባቸው የሚችሉም አሉ። ላለፉት 10 ዓመታት በአገራችን አዳዲስ ቢዝነሶችን በጥናት ለይቶ ደንበኞቹን የግል ቢዝነስ ባለቤት በማድረግ የሚታወቀው አዲስ እይታ ቢዝነስ አማካሪ ሁሉንም አይነት ማሽኖች ከተለያዩ ሀገራት እንደ ደንበኞቹ አቅምና ፍላጎት እያስመጣ ወደዚህ አዲስና ፍጹም ሰፊ የገበያ ፍላጎት ወዳለው ቢዝነስ እያስገባም ይገኛል። ጊዜን ሲተካ አንድ ጎልና አንድ ሙያ ብቻ ይዞ መገኘት አያስተማመንም። ውድድሩ እየጨመረና እየረቀቀ በመጣበት ወቅት ሙያን በእውቀት አስደግፎ ለውጤት የሚያበቃ ተቋም ማግኘት ብዙ ጥቅም አለው። ተምሮ ቁጭ ደስ አይልም። የሰው እጅ ማየት አያስፈልግም። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት አትራፊነታቸው በገበያ ጥናት የተረጋገጠ የቢዝነስ አማራጮች አዘጋጅቶሎታል። የምርታማነት ስልጠና፣ የገበያ ትስስርና የባንክ ብድርን ጨምሮ በአጭር ጊዜ ትርፋማ እንዲሆኑ ልዩ ድጋፍ ያመቻቻል። ከውጭ ሀገር ታላላቅ ኩባንያዎች ለስራው የሚያስፈልጉ ኦሪጂናል ማሽኖችና ጀንዊን ጥሬ ዕቃዎችን በፍጥነት አስመጥቶ በቀጥታ ስራ እንዲጀምሩ ያደርጋል። ለማሽኖቹ 40% ብቻ ቅድሚያ ይከፍላሉ። ቀሪውን አዲስ እይታ ሸፍኖ ያስረክቦታል። ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ብቅ ይበሉ። በ0978 21 21 21 ይደውሉ። ሁሉም ማህበራዊ መገናኛዎች ያገኙታል። ጊዜውን ይጠቀሙ፣ እጥፍ አትርፈው ድርብ ስኬት ይቀዳጁ። አዲስ እይታ በንግድና ኢንቨስትመንት ዙሪያ 10 ዓመት የማማከር አገልግሎት። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት